እንደውም እማዬ ትዝ አይልሽም እንደ እኔ ስወለድ በእንግሊዘኛ አንድ እያለቀስኩ የወጣሁት? እንደው እንግሊዘኛው ቀርቶ በአማርኛውን በቅጡ ባወራው ወሬኛ። አሁን አንተ እንግሊዘኛ ከኔ ተሽለ ነው? አንተ ካት ዶግ ራት ቆይ እንጂ አንተ ደግሞ ሰዓት ይድረስ እኮ አባዬ። እንግሊዘኛ እውቀት አይደለም መግባቢያ ነው። ይሄው ደግሞ የመሀይም ምክር እንደኛ ማውራት ሲያቅተው ራሱን ያጽናናል። አሁን ለምሳሌ ምን አለ መሰለህ ይሄኛው አለቃቀሴ እያልክ የምታለቅስ ከሆነ ይሄ 100% አማርኛ። ኧረ አባዬ ሌላም እኮ እችላለሁ ልበልልህ። ለምሳሌ ዘሩፍ ዳውን ዘአርም ጎዝ ዳውን ምን ማለት ነው? የቆጡን አውርድ ብላ የብብቷን ጣለች ማለት ነው። ብብት በእንግሊዘኛ አርም ነው። በና ቀረብ በሚለው እሱ ነው። ወይ ጉድ! የማይመጣ የለ ደግሞ ማስተርስ በተስፋ መሰጠት ተጀመረ። ቆየ እኮ እማዬ። ተስፋ ካለሽ አንቺ ሄደሽ መቀበል ትችያለሽ። አንተ 45 ነው እንዴ ያመጣኸው? ኧረ አባዬ ዝም በለው 46 ነው ያመጣሁት። አንተ ደግሞ ምንድነው የምትለቀልቀው? ምን መሰለ ብራዘር ወርልድ ብራዘር ወርልድ ደግሞ ምንድን? በቃ እንግሊዘኛ ይገባህማ። ብራዘር ወርልድ ማለት እንግዲህ ምን ማለት መሰለ? ወንድም ማለት ማለት ነው። አቤት እውቀት! ታውቃለህ እኔ እኮ ይሄ እውቀት እኮ ነው የሚማርከኝ። እና ትቀልዳለህ እንዴ? ምን እንግሊዘኛ እኮ ለእኔ አዲስ አይደለም። ገና ከእናቴ ማህፀን ስወጣ ኦልሬዲ ችዬ ነው የወጣሁት። ኧረ ተው። እና እንደውም እማዬ ትዝ አይልሽም እንደ እኔ ስወለድ በእንግሊዘኛ አንድ እያለቀስኩ የወጣሁት? እንደው እንግሊዘኛው ቀርቶ በአማርኛውን በቅጡ ባወራው። እኔ የምልህ ለቅሶ ደግሞ አማርኛና እንግሊዘኛ አለው እና በደንብ ነው ያለው። ይሄን እንኳን አታውቅም እስከዛሬ። አሁን ለምሳሌ ምን አለ መሰለህ ይሄኛው አለቃቀሴ እያልክ የምታለቅስ ከሆነ ይሄ 100% አማርኛ። የእንግሊዘኛው ስሙዝ ነው የሚለው ልክ አሁን እኔ እንደማለቅሰው ማለት ነው። ድሮ ልጅ እያለ አየዋ ስሙዝ ይሆን አለቃቀስ ነው ማለት ነው። ሪትሙን የጠበቀ ገባ። ይሄ ቀዳዳ ዝም ብሎ ይለፈልፋል። አንተማ ስታለቅስ የጆሮ ታምቡራችንን አልነበር እንደምትበጥሰው? ኧረ መልሽው እስክል ድረስ እናትህን አልሰማም አለች እንጂ። የሚገርምህ እኮ እንደው የጥጋቡ ጥጋብ እንደ ሆዴ ውስጥ ኖ ራሱ እኮ ያለቅስ ነበር። እኔ እንግዲህ ብቻ ዋናው ሀሳብ ምንድነው? እኔ እንግሊዘኛ እችላለሁ። ወሬኛ። አሁን አንተ እንግሊዘኛ ከኔ ተሽለ ነው? አንተ ካት ዶግ ራት ቆይ እንጂ አንተ ደግሞ ሰዓት ይድረስ። እቺ ደግሞ እንግሊዘኛ እያወራው እኮ ነው። ምንድነው የምትረብሽው? አባዬ ቃላት ነጣጥሮ ማውራትማ ማን ይከብደዋል? ዋናው እኮ ገጣጥሞ መናገሩ ላይ ነው። እንዴት ማለት? ማለትማ እስኪ አሁን ለምሳሌ በሩን ዝጋው በላይ በእንግሊዘኛ። ምን በሩ ተዘግቶ የለ እንዴ? ምኑ ነው የምትዘጋው? አይደለም አባዬ ደግሞ ለምሳሌ እኮ ነው። እሺ እሱን ተው እንትን በለኝ። ሁሌ እንደምትለኝ ተነሳጥና በለኝ እስኪ በእንግሊዘኛ ቆጣ በለህ። ተነሳጥና አይደለም በእንግሊዘኛ እኮ ነው ያልኩት። በእንግሊዘኛ ነው እንዴ ያልከኝ? ማጥናት እንግዲህ ስቱዲ እንደሆነ አውቃለሁ። ኧረ አባዬ ስቱዲ አይደለም ስተዲ ነው የሚባለው። ዝም በል። ይሄ ደግሞ ምን ልዩነት አለው? ያው ነው። ባይሆን ተነስ የሚለው ነው የሚከብደኝ። እሱንማ እኔም የማውቀዋለሁ። እንዴት ጠፋ? ስታንድ አፕ ነው። አዎ ጎበዝ። እንግዲህ አንድ ላይ ምን ሆነ ማለት ነው? ስታንድ አፕ ስቱዲ ማለት ነው። አሪፍ ነው አባዬ፣ ያስኬዳል። ወዴት ነው የሚያስኬደው? አይ ትክክል ይመስላል ነው ያልኩት። ግን እኮ አባዬ እንግሊዘኛ እውቀት አይደለም መግባቢያ ነው። ይሄው ደግሞ የመሀይም ምክር እንደኛ ማውራት ሲያቅተው ራሱን ያጽናናል። ኧረ አባዬ ነገሩን ነው እንጂ ከእናንተማ የተሻለ ማውራት አያቅተኝም። ኧረ እስኪ በል አሳየና ታዲያ አውራ በእንግሊዘኛ። እሺ አሁን ለምሳሌ አይ ሄት ዘም በት አይ ካን ኖት ሊቭ ዊዛውት ዘም ይላል። ይሄ ደግሞ ምን ማለት ነው? ትርጉሙ ግራ ጎና ጥንቴ ያላንቺ ባዶ ናት ህይወቴ እንደማለት ነው። አይ ሳሚ እችን ነገርማ የሆነ ፊልም ላይ ሰምቻታለሁ። አዎ እማዬ ልክ ነሽ፣ እኔም ሰምቻታለሁ። ምን ይቀራላ ከተነቀ። ይሄ ሌባ እየኮረጀ ነው ማለት ነው የሚናገረው። ኧረ አባዬ ሌላም እኮ እችላለሁ ልበልልህ። ለምሳሌ ዘሩፍ ዳውን ዘአርም ጎዝ ዳውን ምን ማለት ነው? የቆጡን አውርድ ብላ የብብቷን ጣለች ማለት ነው። ብብት በእንግሊዘኛ አርም ነው። በና ቀረብ በሚለው እሱ ነው። ኧረ ዝም በል እባክህ። እሺ እኔ ልጠይቅ። ሲሮጡ የታጠቁት ሲሮጡ ይፈታል በልልኝ በእንግሊዘኛ። ኧረ እባክህ በእንግሊዘኛ የለውም። ለምንድን ነው የሌለው? ድብና አድርጎ ነው ያለው። ፈረንጆች አይሮጡማ። አንተ ምንድን ነው የምትለው? ያመሃል እንዴ? እነሱ ምን አሯሯጣቸው? ቀስ ብለው ነው የሚሄዱት። እና እኛ ምንድን ነው የሚያሯሩጠን? ኑሮ ነዋ። እሱስ ልክ ነው ያስኬዳል። እኔ የምልህ ግን እና እኛ እየሮጥን እነሱ እየተራመዱ እንዴት ነው የቀደሙ? እኔ ምን አውቃለሁ? ምናልባት እኛ ወደ ኋላ ይሆናል እየሮጥን ያለን። ረረረረ አንተ እንደዚህ ቁም ነገር ትናገራለህ እንዴ? እንዴ አባዬ ምን? እኔ እኮ ድሮም ቁም ነገረኛ ነኝ። እንደው ጥሎብኝ ይገርምሃል እንዴ? ዋዛ ፈዛዛ ምናምን አይመቸኝም። ኧረ ተው በእውነት እኔ ብዙ ጊዜን የማጠፋው እኮ ቁም ነገር ላይ ነው። እንዲህ አገርን ሊገነባ የሚችል ነገር ላይ እንደው አገሪቱ ቀርቶባት አንተ ራስን በገነባ እና ታዲያ እኔ ምን ያንሰኛል? ምን ከላይ እስከታች የተገነባው ነኝ። በእውቀት ብትል 2 ማስተርስ አለኝ። አቤት አቤት ማለቴ ይኖረኛል ማለት ነው ወደፊት። ዋናው ተስፋ ነው ለሰው ልጅ።
ወይ ጉድ! የማይመጣ የለ ደግሞ ማስተርስ በተስፋ መሰጠት ተጀመረ። ቆየ እኮ እማዬ፣ ተስፋ ካለሽ አንቺም ሄደሽ መቀበል ትችያለሽ። ኧረ ለእኔ ማስተርሶቼ እናንተ ናችሁ። ኧረ እማዬ ተሳሳትሽ። እሺ እኔም በይኝሽ ልሁን። አሁን ይሄ እንኳን ማስተርስ ዲፕሎማ ይሆናል ማለት ምን ለማለት ፈልገህ ነው? 12ኛ ክፍል የወደቅከው አንተ መሰልከኝ። እኔ እኮ ገና ተስፋ ያለኝ ልጅ ነኝ። ተው አንተ ደግሞ አታሸማቀው። ለራሱ ብርሃኑ ያሸማቀቀው ይበቃዋል። ኧረ ተው አባዬ፣ የማይደርስ መስሎት እኮ ነው። 2 ዓመት ነው የቀረ። እስኪ እናያለን። አንተ የብሬን ፈተና የምታልፍ ከሆነ እስኪ እናያለን። እሱን አሳያለሁ። ይድረስ። እኔ እንደው በባሌም በቦሌም ብዬ ካላለፍኩ አቤል አይደለሁ። እንኳን በቦሌ በጎሮ አታልፈው። የማይገርምህ ይኸውልህ የኔ ልጅ እንደሱ መውደቅ ካልፈለክ ከኛ ጋር ወሬውን አቁምና አርፈህ አጥና። እያጠናው ነበር እኮ አባዬ። እሱ እኮ ነው የሚረብሸኝ በመሃል። ምንድን ነው እያጠና ያለኸው? እንትን ማትስ ማን ነው ፊዚክስ አይደለም፣ እንትን እንግሊዘኛ። አይ አሁን ታዲያ አንተ ነህ ማትሪክ የምታልፈው? ምን እንዳጠና እንኳን በቅጡ የማታውቅ ሰውዬ። አይደለም እኮ አባዬ፣ እንትን ነው ማለት በጣም ትኩረት ሰጥቼ እያጠናው ስለነበረ ረሳሁት። ታውቃለህ፣ ተቀላቀለብኝ። ኧረ ተው፣ ብዙ ጊዜ ይቀላቀልብሃል። አይ ዝም ብዬ እኮ ነው እየደከምኩ ያለሁት። እንደው ተስፋ አስቆራጭ የሆነ ትውልድ። እውነት ነው አባዬ፣ ልክ ብለሃል። ዝም በል። ይሄ ደግሞ መጀመሪያ ባንተ መሰለኝ ተስፋ የቆረጥኩት። እሺ እኔ አሁን አባዬ የሚያስጠናኝ እፈልጋለሁ። አስጠኝ ቅጠሩልኝ። እኔ ብዙ ያልገባኝ ነገር አለ። ኧረ ደምሴ ጭራሽ ሌላ ወጪ እና እኔም እንደሱ ከመወድቅ ብዬ ነው። ሌላ አማራጭ አለ አይደለም? አሁን እኮ አንተ ያልገባህ ነገር አለ። አየህ፣ አስጠኝ መቅጠሩ እኮ ችግር የለውም። እኔ 10 አስጠኝ ብትል እቀጥርልሃለሁ። ግን ችግሩ ምንድን ነው? እንደዚህ ኢንቨስት አድርጌብህ ብትወድቅስ ነው ጥያቄው። አዎ ይሄ እኮ የኪሳራ ኪሳራ እኮ ነው። አሁን እኔ በወድቅም ብዙ አይፈረድብኝም፣ ምክንያቱም ኢንቨስት አልተደረግብኝማ እንጂ እኔ እኮ አሁን ኢንቨስት ቢደረግብኝ የት እንደምተኮስ ይታወቃል። እንዴት? ወዴት ነበር የምትተኮሰው? በል አይ ኢንቨስት ቢደረግብኝ የተሻለ አወዳደቅ ነበር የሚወድቀው ለማለት ፈልጎ መሰለኝ። እንዴት ነው ነገሩ? የተሻለ የሚባል አወዳደቅ አለ እንዴ? አዎ እንዴት አይኖርም? ለምሳሌ ከአንደኛ ፎቅ መውደቅና ከአራተኛ ፎቅ መውደቅ እኩል አይደለም። ይሄ ደግሞ የምን ፎቅ ነው የምታወራው? ስለ ትምህርት እኮ ነው እያወራን ያለን። ያው እኮ ነው አባዬ፣ 50 አምጥቶ መውደቅና 300 አምጥቶ መውደቅ እኩል ነው እንዴ? አይ እሱስ ልክ ብለሃል። ኧረ ዝም በለው እባክህ። ምን መውደቅ ነው? ምን ልዩነት አለው? የተሻለ አወዳደቅ የወደቀ ተማሪ ተብሎ ሽልማት አይዘጋጅ? አስበዋል? ለጥቂት ነው የወደቀው አጨብጭቡለት ምናምን ሲባል 45 አምጥቶ ስለወደቀ እኮ ነው እንደዚህ የሚል። አንተ 45 ነው እንዴ ያመጣኸው? ኧረ አባዬ ዝም በለው፣ 46 ነው ያመጣሁት። ኧረ እባክህ 46 ነው እንዴ? እኔ ደግሞ 45 መስሎኝ። አንተ ራሱ ለጥቂት አንድ የወደቅከው አንተ። ዝም በል እባክህ፣ ሙርት ይዛለን። አይ እንግዲህ ስርዓት ያዙ። ጭራሽ እኔን እዚህ አስቀምጠው ሊጣሉ ነው እንዴ? በል አንተም አርፈህ አጥና። አንተም እንግዲህ እንደ ፍጥርጥር